የሰሜን ኮሪያ ዛቻና የእስራኤል ኢራን ውጥረት ሰበር ዜና። ሰሜን ኮሪያ ዶናልድ ትራምፕን ለመግደል ዛተች። ኪም ጆንግ ኡን ወደ አሜሪካ ከተማ ረጃጅም ርቀት የሚወነጨፉ ሚሳኤሎች እንደሚተቀሱ አስጠነቀቁ። ወዲህም ደግሞ እስራኤል ኢራንን ተበቅላታለች። እስራኤል በኢራን በርካታ ከተሞች ላይ መጠነ ሰፊ የሚሳኤል ማዕበል አዝነባለች። ቴል አቪቭ ኢራን ላይ ያስፈሪ ሚሳኤሎችን አርከፍክፋለች። ካርታ ለዋጭና የኃይል ሚዛን ቀያሪ ጦርነት የሆነው የመካከለኛው ምስራቁ ውጊያ አድማሱን እየለጣጠጠ እና እንደ ሀገር እየተዛመተ ነው። በጦርነቱ ከቀጠናው ሀገራት ባለፈ እንደ ቻይና፣ ሩሲያና ሰሜን ኮሪያ ያሉ የሩቅ ተመልካች ሀገራቱም ጅምር እየገቡበት ነው። እነዚህ የሩቅ ተመልካች ሀገራት በቀጠናው ባላቸው ብርቱ ፍላጎት የተነሳ በአንድም በሌላ መልኩ ጦርነት ውስጥ እየተሳተፉ ነው። ቻይና ዳር እያለች አዩኝ አላዩኝ እያለች ለኢራን ድጋፏን እየሰጠች ሲሆን፣ ሩሲያና ሰሜን ኮሪያ ግን በግልጽ ድጋፋቸውን እየሰጡ ነው። በዚህ ጦርነት በይፋ እየገቡ ያሉት የሰሜን ኮሪያው መሪ ኪም ጆንግ ኡን ትላንት ምሽት ላይ በሀገራቸው ቴሌቪዥን ጣቢያ አነጋጋሪ መልእክት አስተላልፈዋል። በዚህ መልእክታቸው የአሜሪካ ከተሞችን የመደብደብ አቅም አለን፣ አሜሪካ ኢራን ላይ የከፈተችውን ጦርነት ካላቆመች መሪዋን እስከ መግደል እርምጃ እንወስዳለን የሚሉ ዛቻዎችን አሰምተዋል። ሰሜን ኮሪያ አምራለች። እስራኤልም የበቀል እሳቷን ኢራን ጀርባ ላይ ያሳረፈችው ነው። ቴህራን ሌሊቱን የእሳት እራት ሆና ታይታለች። በተጨማሪም አሜሪካና እስራኤል ኢራን ላይ ያልተጠበቀ እርምጃ ወስደዋል። እርምጃውም የሚሳኤል ጥቃት ያልሆነ ነገር ግን ከሚሳኤል ጥቃት ያልተናነሰ እርምጃ ነው። ምንድነው የሚለውን በዝርዝር እነግራችኋለን። ቪዲዮውን ላይክ አድርጋችሁ በመጀመር ጥቂት አፋች ደቂቃዎችን አብራችሁን እንድትቆዩ ግብያችን ነው። የኪም ጆንግ ኡን ከባድ ዛቻ በአሜሪካና በዶናልድ ትራምፕ ላይ። ኪም አምረዋል። ትራምፕ የማይደፍሯቸው ብቸኛ መሪ ሲሆኑ ከነካችሁኝ የኒውክሌሩን ቀይ ቁልፍ ጫነዋለሁ የሚል ማሳሰቢያ በየጊዜው ያሰማሉ። ኒውክሌርን ያህል ነገር ተሸክመው ዓለምን እያንቀጠቀጡ ያሉት ሰሜን ኮሪያዊው ኪም ጆንግ ኡን መካከለኛው ምስራቅ ላይ የተለኮሰው ጦርነት ሰርግና ምላሽ ሆኖላቸዋል። ጦርነቱ እስካሁን ያልሞከሩትን መሳሪያዎች እንዲፈተሹ በር ከፍቶላቸዋል የተባለ ሲሆን ምናልባትም ነገሩ ተካሮ ወደ ኒውክሌር ጦርነት የሚሻገር ከሆነም የኒውክሌሩን ቀይ ቁልፍ ለመጫን አስፈስፍሰው እየጠበቁ ነው የሚገኙት። ረጃጅም ርቀት የሚወነጨፉ ፍጥነታቸው ከድምጽ 3 እጥፍ የሚበልጡ ሚሳኤሎችና አስፈሪውን የኒውክሌር ታጥቃ ማይደፈር አጥር ገንብታለች። አሜሪካ የምትፈራት ብቸኛዋ ሀገር ናት ሰሜን ኮሪያ። ኪም ዓለምን እያራዷት ነው። በደቂቃ ውስጥ አሜሪካ ከተሞች ድረስ መወንጨፍ የሚችሉ ሚሳኤሎችን በመስራት ማን ነው የሚደፍረኝ እያሉ ነው። በቅርቡ በሰጡት ማጠንቀቂያ ደግሞ ዓለም እኛን ሊተናኮል ካሰበ ኒውክሌርን ተኩሳለን ሲሉ ዝተዋል። ለዚህ የኪም ዛቻ የትራምፕ መልስ ዝምታ ብቻ ሆነዋል። አዎ ሳር ቅጠሉ ተናገረኝ ብለው ጦር መምዘዝ የሚቀናቸው ትራምፕ ሰሜን ኮሪያን ግን የመናገር ድፍረቱንና አቅሙን አተውታይተዋል። የተባበሩት መንግስታት ድርጅት ጎረቤት ሀገራት የኒውክሌር መርሃ ግብሯን እንድታቆም የሚያቀርቡባትን ጥሪ የማትቀበለው ሰሜን ኮሪያ መሳሪያዋን ለጠላቶቿ ጠንካራ ጋሻ አድርጋ ትመለከታለች። ሰሜን ኮሪያ የኒውክሌር ጦርን ለመሸከም የተነደፉትን የተለያዩ የባሊስቲክ ሚሳኤሎችን እያለማች ነው። ሚሳኤሎቹ የአሜሪካን አጋሮችን ደቡብ ኮሪያና ጃፓንን ለመምታት እንዲሁም የአሜሪካንን ጦር ሰፈሮች ሊያጠቁም የሚችሉ የረጅም ርቀት መሳሪያዎች ናቸው። ፒዮንግያንግ ኒውዮርክን ወይም ዋሽንግተንን መምታት የሚችሉ አህጉር አቋራጭ ባሊስቲክ ሚሳኤሎችንም እየሰራች ነው። ህዋሶንግ 17 የተባለው አዲስና ትልቅ ሚሳኤል በጥቅምት ወር የሰራተኞች ፓርቲ 75ኛ ዓመተ በዓል በወታደራዊ ሰልፍ ላይ ታይቷል። የነዳጅ ቴክኖሎጂን የሚጠቀም አህጉር አቋራጭ ባሊስቲክ ሚሳኤል በማምረት ላይ የምትገኝ ሲሆን አሜሪካ መተኮሱን እንዳታውቅ የሚያደርግ ቴክኖሎጂ አለው ነው የተባለው። ይህ አሜሪካን ሊደርስ የሚችለው የኮሪያ ሚሳኤል ወደ አሜሪካ ሊተኮስ እንደሚችል ኪም ፍንጭ ሰጥተዋል። ኪም ጆንግ ኡን ትናንት በሀገራቸው ቴሌቪዥን ጣቢያ ቀርበው አሜሪካንን አስጠንቅቀዋል። ዶናልድ ትራምፕ ዛሬ ኢራንን የሚያወጋው ያቺን ሀገር ልትቋቋመው እንደማትችል ስላመነ ነው። የኔን ሀገር ሰሜን ኮሪያን፣ ቻይናን ወይም ሩሲያን ለመተንኮስ የማይደፍረው ለዚህ ነው፣ ምክንያቱም የእኛን ኃይልና ሚሳኤሎችን በምግባ ያውቃል ሲሉ ፎክረዋል። እኛ መላውን አሜሪካን በአንድ ሚሳኤል ብቻ ከምድረ ገጽ ማጥፋት እንችላለን ያሉት ኪም እሱ ግጭት የሚፈልገው አጸፋ መመለስ እንደማይችሉ ከሚያምንባቸው ሀገራት ነው ብለዋል። አክለውም ነገር ግን ኢራን በእውነት ከፈለገች አብዛኛውን የአሜሪካን ክፍል በቦምብ መደብደብ ትችላለች። ጥቃት የማታደርሰው ግን የብዙ አሜሪካውያን ንጹህ ዜጎችን ሕይወት እንዳይጠፋ በመፍራት ብቻ ነው በማለት ለኢራን አጋርነታቸውን አሳይተዋል። በእስራኤል አሜሪካና ኢራን መካከል የተቀሰቀሰው የሳይበር ጦርነት በእንዲህ መልኩ ኪም ዛቻቸውን አሜሪካ ላይ ያሰሙ ሲሆን በአንጻሩ አሜሪካና እስራኤል ላይ የሚፈጸሙ ጥቃት አጠናክረው ቀጥለዋል። ዛሬ 16ኛ ቀኑን ያዘው የመካከለኛው ምስራቅ ጦርነት ሰላም በቅርብ የሚመጣ አይመስልም። ኢራናውያን ሀገራቸውን ወደ ፍርስራሽነት ክምር ትቀየራለች ሲሉ ያላቸውን ስጋት ለቢቢሲ ተናግረዋል። እስራኤል በቴህራን የምትፈጽመውን ጥቃት አስፍታ የቀጠለች ሲሆን በዋና ከተማዋ የተከመረውን ፍርስራሽ መንገዶችን ለመጠቀም አስቸጋሪ ማድረጉ
ተገልጿል። በኢራን የኢንተርኔት አገልግሎት አሁንም የተቋረጠ ሲሆን ቁልፍ የቴሌኮሙኒኬሽን መስመር ከጥቅም ውጭ ሆኗል። እዚህ ጋር አንድ የሚጠቀስ ትልቅ ክስተት አለ። ይኸውም አሜሪካና እስራኤል ኢራንን ለማሸነፍ ያልተጠበቀ የሳይበር ጥቃት በኢራን ላይ መፈጸማቸው ጉዳይ ነው። ስለ ሳይበሩ ጦርነት ብዙ ያልተነገረ ቢሆንም ኢራን ግን በዚህ ጥቃት ክፉኛ ተጎድታለች። ወታደራዊ ጥቃት የመፈጸም ኃይልን የተመለከቱ ውይይቶች በሚነሱባቸው ወቅቶች አሜሪካና እስራኤል እንዴት ኢራንን እያጠቁ እንደሆነ በምስል ጭምር ከማሳየት ወደ ኋላ አይሉ። በባለሙያ የተዘጋጁ ፎቶዎችና ቪዲዮዎችን የሚጠቀሙ የአሜሪካ ማዕከላዊ እዝ ጥቅም ላይ እየዋሉ ያሉ መሳሪያ፣ የጄትና የመርከብ አይነቶችን የሚያሳዩ ልጥፎችን በአጭር ሰዓት ልዩነት ማህበራዊ ሚዲያ ላይ ይለጥፋል። አሜሪካና እስራኤል በየብስና በባህር ምህዳሩ ላይ እየተካሄደ ያለውን ነገር ለማሳየት ግን ያን ያህል ፍላጎት ያላቸው አይመስልም። ሰዓታት በሚቆዩት ጋዜጠኛዊ መግለጫዎች፣ በባለስልጣናት ንግግሮች እንዲሁም በበርካቶቹ የማህበራዊ ሚዲያ ልጥፎች ላይ የሳይበር ዘመቻን የተመለከተ ገለጻ የለም ማለት ይቻላል። ኢራናውያን የሳይበር መንታፊዎች ግን ጦርነቱ ከተጀመረው ወዲህ ለመጀመሪያ ጊዜ በአሜሪካ ኩባንያ ላይ የሳይበር ጥቃት መፈጸማቸውን ገልጸዋል። ጥቃት ተፈጽሞበታል የተባለው ስትራይከር የተባለ የሕክምና ቴክኖሎጂ ኩባንያ ነው። የአሜሪካ ማዕከላዊ እዝ ዋና አዛዥ አድሚራል ብራድ ኩፐር በቅርቡ በሰጡት ጋዜጣዊ መግለጫ እንደጠቆሙት በዚህ ጦርነት ውስጥ የሳይበር ጥቃት ከፍተኛ ሚና አለው። ከባህር ወለል እስከ ጠፈር የሳይበር ምህዳር ኢራን ላይ ጥቃት መፈጸማችንን እንቀጥላለን ሲሉ ተናግረዋል። በጦርነቱ ውስጥ ምን አይነት የሳይበር ዘመቻዎች እየተካሄዱ ስለመሆኑ የምናውቀው እንዲሁም በዘመቻዎቹ ስለ ዘመናዊ ውጊያ ምን እንደሚነግሩን በዚህ ዘገባ እናቀርባለን። በጦርነት ቅድመ ዝግጅት ውስጥ የሳይበር ስለላ ወይም ምንትፋ ትልቅ ሚና ይጫወታል። የፔንታጎን የጋራ ወታደራዊ አዛዦች ሊቀመንበር የሆኑት ጀነራል ፖል ናካሶኔ የጦርነቱን አካሄድ በተመለከተ ለወራት አንዳንድ ጉዳዮች ላይ ለዓመታት ዕቅድ ሲዘጋጅለት እንደነበረ ተናግረዋል። ጥቃት የሚፈጸሙባቸው የኢላማዎች ስብስብ መለየት የዕቅዱ አካል እንደነበረም ጋዜጣዊ መግለጫ ላይ አብራርተዋል። የጥቃት ዕቅድ ከመዘጋጀቱ አስቀድሞ የአሜሪካና የእስራኤል ሳይበር መንታፊዎች ወሳኝ ወደ ሆኑ የኢራን ኮምፒውተር ኔትወርኮች ውስጥ ሰርገው ገብተው ሊሆን ይችላል። ከአየር መከላከያና ወታደራዊ ኮሙኒኬሽን ጀርባ ያሉ የኮምፒውተር ኔትወርኮች የሳይበር መንታፊዎቹ ዋነኛ ዓላማ መሆናቸው አይከሬ ነው። የብሪታንያው ፋይናንሻል ታይምስ ጋዜጣ ስማቸው ያልተጠቀሰ ምንጮችን ዋቢ አድርጎ ባወጣው ዘገባ እንደሚያሳየው እስራኤል ግዙፍ የክትትል መረብ ለመገንባት እንዲያስችላት በኢራን ጎዳናዎች የሚገኙ የደህንነትና የትራፊክ ካሜራዎችን ጠልፋ ነበር። በእነዚህ ካሜራዎች አማካኝነት ኋላ ላይ ጥቃት የተፈጸሙባቸው አያቶላህ አሊ ሐሚኒ እና ወታደራዊ አዛዦቻቸው የዘውትር የውሎ ልምድ ምን እንደሚመስል እንደተጠና በዘገባው ላይ ተጠቅሷል። ከኢንተርኔት ጋር የተገናኙ ካሜራዎች በአነስተኛ ወጪ የመንገዶች ተቋማትና እንቅስቃሴዎች ሁኔታ የተመለከተ ትክክለኛ ጊዜ መረጃ ስለሚያገኙ በሳይበር ውጊያ ውስጥ ዓላማ የሆኑ መምጣታቸውን ቼክ ፖይንት የተሰኘው የሳይበር ደህንነት ኩባንያ የስጋት ስለላ ባለሙያ የሆኑት ሰርጌይ ሻይኬቪች ያስረዳሉ። ይህ አይነቱ መረጃ ሰላዮች እንደማሰማራት ባሉ መደበኛ የስለላ ተግባራት ከሚገኘው መረጃ ጋር ተዳምሮ ጥቅም ላይ እንደሚውል አስተያየት ሰጪዎች ይናገራሉ። በእስራኤል ጦር የሳይበር መከላከያ ባለሙያ የነበሩት ታል ኮሌንደር በበኩላቸው ብዙውን ጊዜ የሳይበር ዓለም ባለቤትነቱ የኛ የሆነ ወሳኝ መሳሪያ አይደለም፣ የመረጃ አካባቢውን ለመቅረጽ የሚደግፍና በምድር ላይ ለሚከናወኑ ዘመቻዎች የሚያግዝ አቅም መጨመሪያ መሳሪያ ነው ይላሉ። ኢራን ላይ የመጀመሪያዎቹ ጥቃቶች ከተፈጸሙ በኋላ በተሰጠው ጋዜጣዊ መግለጫ ላይ ጀነራል ናካሶኔ የአሜሪካ የሳይበርና የጠፈር እዞችን የመጀመሪያዎቹ እርምጃ ፈጻሚዎች ሲሉ ይገልጿቸዋል። እነዚህም የኢራንን የመመልከት ግንኙነት የማድረግና ምላሽ የመስጠት አቅሞችን እንደገደቡና እንዳስተጓጎሉን በማንሳት አሞካሽተዋቸዋል። ለምሳሌ አያቶላህ ሐሚኔ የደህንነት ቡድኑ ወደ ስፍራው እየመጣ ያለን ተዋጊ ጄት በተመለከተ ማሳሰቢያ እንዳይደርሰው ሲባል የሞባይል ስልክ ማማዎች እንዲጠለፉ ወይም እንዲጠፉ ተደርገው ሊሆን እንደሚችል አስተያየት ሰጪዎች ይጠቁማሉ። ይህ አይነቱ ድርጊት ስለመፈጸሙ ማረጋገጫ አልተገኘም። ነገር ግን እንደ ዩክሬን ጦርነት ባሉ የተለያዩ ግጭቶች ውስጥ መሰል እርምጃዎች ተወስደው ተመልክተናል። የአሜሪካ መከላከያ ሚኒስተር ፒት ሄክሴትም በቅርቡ በሰጡት ጋዜጣዊ መግለጫ ላይ የኢራን ጦር አባላት መቀናጀትና ቀጣ ያለው ጥቃት መፈጸም ቀርቶ መነጋገር ወይም ግንኙነት መፍጠር አይችሉም ነበር በማለት በኩራት ሲናገሩ ተደምጠዋል። የአሜሪካ ፕሬዝዳንት ትራምፕ የቬኔዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከሀገራቸው ስለወሰዱበት ዘመቻ ስኬት ከተናገሩት ቃላት ጋር ይመሳሰላል። ትራምፕ እኛ ባለን የሆነ ብቃት የተነሳ የካራካስ መብራቶች በአብዛኛው ጠፍተው ነበር ሲሉ ከዘመቻው በኋላ መናገራቸው ይታወሳል። ፕሬዝዳንቱ በዚህ ንግግራቸው እያመለከቱ የነበረው የሳይበር ጥቃት ስለመፈጸሙ ይሁን አይሁን አልተረጋገጠም። ይሁን እንጂ ትራምፕ በቅርቡ ያጸደቁት የአሜሪካ የሳይበር ስትራቴጂ ሰነድ ላይ የሀገሪቱ የሳይበር ኃይሎች እንከን የለሽ በሆነው በዚህ ወታደራዊ ዘመቻ ወቅት ጠላቶቻችን ማየትና መረዳት እንዳይችሉ አድርገዋል ሲሉ አሞካሽተዋል። በተጨማሪም እስራኤል በአዲስ አበባ የተባለውንና ከ5 ሚሊዮን በላይ የሆኑ ሰዎች ዳውንሎድ የተደረገውን ታዋቂውን የኢራን ጸሎት ሰዓት መቆጠሪያ አፕሊኬሽን ጠልፋለች የሚል ክስ ይቀርቡባታል። ኢራን ላይ ቦምብ መዝነብ እንደጀመረ የአፕሊኬሽኑ ተጠቃሚዎች እርዳታ ደርሷል የሚል መልእክት እንደደረሳቸው ሮይተርስ ዘግቧል። የመከላከያ ሚኒስቴሩ
ሄክሴት ግድያ የሚፈጸምባቸው ሲስተሞችን የማደን ዘመቻ መቀጠሉን በተመለከተ በዚህ ሳምንት ባደረጉት ንግግር ጦርነቱ በደረሰበት በዚህ ደረጃ የሳይበር ቁልፍ ሚናን እንደሚኖረው ገልጸዋል። ኢራን ውስጥ የሚገኙ ወታደራዊ ኢላማዎችን ለመለየት እንዲቻል የኦፕን ሶርስ ኢንተለጀንስ ለማንም ክፍት የሆኑ መረጃዎችን የሳተላይት ምስል ትንተናና የሳይበር ስለላ ጥቅም ላይ እንደሚውል አስረድተዋል። ሰው ሰራሽ አስተውሎት መገልገያዎችም በከፍተኛ ደረጃ ጥቅም ላይ እየዋሉ ሊሆን እንደሚችል ይገመታል። ይህን በተመለከተም ፍንጭ የተገኘው ስራ ላይ የተመለከቷቸውን መኮንኖች ሲያመሰግኑ ከነበሩት የመከላከያ ሚኒስቴሩ ሄክሴት ነው። ሚኒስትሩ ኢራናውያን ለማከናወን የሚሞክሯቸውን የተለያዩ ነገሮችን ኢላማ የምናደርግበት የምናገኝበትና የምናስተካክልበት መንገድን ለማዘመን ከሚሰራ ወጣት ኮሎኔል ጋር ተነጋግሬ ነበር ሲሉ ብዙ መረጃ ላለመስጠት በመጠንቀቅ አኳኋን ተናግረዋል።